ምግብ የምዝናናበት፣ የምደሰትበት፣ የምደበቅበት ነገር ነው ለኔ። ረጅምና ድካም፣ ጭንቀት፣ ሐዘን ከሞላባቸው ወይም ደስ ከሚሉ ቀኖች ሁሉ በኋላ እያንዳንዱ የጥርስ ንክኪ ከምግብ ጋር ሐሳቤን ያስታግስልኛል። ውስጤን ወደ ደስታ፣ ወደ መረጋጋት ይገራልኛል። በተለይ ከሰዎች ጋር ስሆን፣ በህብረት ቀን ስናሳልፍ፣ ስንጫወት የቀኑን ማማር የማውቀው በሚቀርበው የምግብ ምርጫ ብዛትና አይነት ነበር። በምን መጠን እንደምበላ እንኳን አላስተውልም። ሁሉ ሰው መመገብ ካበቃ በኋላ የትሪውን ገላ የማየው እኔ ነበርኩ። ቀኑን ሙሉ እበላለሁ። ከቡና ጋር ቆሎ፣ ዳቦ ቆሎ፣ እንጀራ በሚጥሚጣ በድልህ ወይ በቂቤ። ከዚያ ደግሞ እናቴ ደፍታ የላከችው ዳቦ ካለ ስወጣ ስገባ፣ ከጓደኞቼ ጋር የመንገድ ላይ ፈጣን ምግቦች፣ ብስኩት፣ ቸኮሌት፣ ከረሜላ፣ ብቻ በማንኛውም ሰዓት ከማኘክ አርፌ አላውቅም። መደበኛው ቁርስ፣ ምሳ፣ እራት ሳይጓደል ማለት ነው። ምን ልበላችሁ፣ ምግብ የህይወቴ ዋና ክፍል ነበር። ወይም ቢያንስ ራሴን እንዲህ እንዲያምን አድርጌው ነበር። ችግር መሆኑም አልታየኝም። ቀስ በቀስ የሆነ ልክ ያልሆነ ነገር ይሰማኝ ጀመር። በእርግጥ ክብደቴም የተወሰነ ለውጥ አለው፣ ተስማምቷታል የሚያስብል ያህል። ግን ዋናውና አሳሳቢው በቃኝ የማለት አቅሜ ተሽመድምዷል። ፍላጎትና ምቾትን ብቻ የማሳድደውኛለሁ። ልክ እንዳልሆንኩ መረዳት ብጀምርም ሁሌ ነገ እላለሁ። ዛሬ ይችን ብቻ፣ ነገ ይህን አላደርግም እላለሁ። ግን ነገ ዛሬ ሲሆን ምንም መወሰን አልችልም። ሰዎች በእኔ ላይ እምነት እንደሌላቸው አያለሁ። ሰው ሆዱ ከተቆጣጠረው ምኑን ሰው ሆነ፣ በጨዋታ መሃል ይቺ ታመልጣቸዋለች፣ ለጉርሻ ትሸጠናለች ይላሉ በቀልድ መልክ። እኔ ግን የራሳቸው ጉዳይ፣ እኔን ደስ እንዳለኝ ህይወቴን እየኖርኩት ነው እላለሁ ከአንገት በላይ። ቀስ በቀስ ግን በውስጤ እውነቱን እየተረዳሁት ነው። ምርጫ ማጣቴን አውቄው ነበር። ስሜቴ ተጎዳ፣ ደሳለኝ፣ ደከመኝ፣ ሽሽት ወደ ምግብ። አእምሮዬ የተሻለውን ቢያውቅም ከስሜት እስር ቤት ግን መውጣት አልቻልኩም። ውስጤ ድምጽ ነበር፣ ግዙፍ፣ እውነተኛ የማሸነፍ አቅም ያለው፣ በቃኝ እያለ የሚታገል። ሁልጊዜ ያንን ድምጽ እያፈኩት ነበር የኖርኩት። ምክንያቱም ለዛ ኃያል ድምጽ ቦታ መስጠት ማለት ራስን መጋፈጥ ማለት ነው። ያኔ ነው ህይወቴ ውስብስብ ነገር ውስጥ እንዳለች፣ ከማስበው በላይ ይበልጥ ከባድ መሆኑንም የተረዳሁት። አሁንም በመንገድ ላይ ነኝ። እየበላሁ ራሴን ሳገኘው ይገርመኛል። ሳይርበኝ፣ የስሜት መረበሽም ሳይሰማኝ ስለለመደብኝ፣ በቃኝ ስለማልል ብቻ። አንዳንድ ቅስበቶች አብረውን ይቆዩ የለ። ያኔ ራሴን በደንብ አየዋለሁ፣ ታዘባለሁ። ጉዳዩ የምግብ አልነበረም። ጉዳዩ እኔ ማቆም፣ መምረጥና ራሴን መምራት አለመቻሌ ነበር። ለፍላጎቶቼ ሁሉ በእጄ ስል ራስን መግዛቴን ግን በረሃብ ቀጣው ነበር። አንድ ቀን እንደ ቀልድ ሰምቼ ያለፍኩት አባባል ወደ እኔ የተመለሰው የሰማሁት ቃል ሆኖ ሳይሆን የምኖረው እውነት ሆኖ ነው። ይገርማል። የምትመገበውን ምግብ መቆጣጠር ካልቻልክ ራስህን ፈጽሞ ልትገዛ አትችልም የሚል ነበር። እኔ ደግሞ ለራሴ እንዲህ እል ነበር፣ ምግብ እኮ ነው፣ የፈለኩ ጊዜ ማቆም እችላለሁ። እውነታው ግን ማቆም እየቻልኩ አልነበረም። ይህ የአቅም ማጣት በትልቁም በአንድ ቀንም አልመጣም፣ በአንድ ጀንበርም አልቀይረውም። ይህን አሁን ተረድቻለሁ። ስለዚህ ትንሽ ነገር በማድረግ ጀመርኩ። ቀጥሎ በምበላበት ወቅት ሁሉ በቃኝ ማለትን፣ በመጠን ማቆምን መተግበር ጀመርኩ። ነገሩ ምቾት የሚነሳ ነበር፣ ግን ደግሞ ትልቅ አቅም የሚሰጥ። ያኔ ስሜቴን አልተከተልኩትም፣ እኔ መራሁት ማለት ነው። በቃኝ ያልኩባቸው ቅስበቶች የልማድ አዙሪት አቅምን አመነመኑልኝ። በቁጣ ስገነፍል፣ ወደ ምቾቴ ቀጠና መሸሽ ስፈልግ፣ ለዚች ጊዜ ብቻ የሚል ሐሳብ ውል ሲለኝ ራሴን እጠይቃለሁ፣ ይቺ ወደ ነበርኩበት የልማድ አዙሪት መመለሻዋ መንገድ አይደለችምን? ራስን መግዛት ድምጽ እንደሌለው ተረዳው። በፉከራ አይጸናም፣ በዝምታ ያድጋል እንጂ። ለማንም በማይታዩ ትናንሽ ውሳኔዎች ውስጥ አንድ ጉርሻ ቀደም ብሎ መማቆም፣ አንድ ቅስበት ቀደም ብሎ በቃ በማለት ምቾት ባይሰጥም እንኳን ትክክለኛውን ነገር በመምረጥ ጅማሬው እዚህ ጋር ነው። ቀደም ሲል ነፃነት ማለት የፈለኩትን ሁሉ ማድረግ ይመስለኝ ነበር። አይደለም። ነፃነት ማለት በውስጥ ያለው ስሜት ሁሉ አዎ እያለኝ፣ እኔ ግን በማስተዋል አይ ማለት መቻሌ ነው። ዛሬም የምግብ ገበታ ላይ ቀርባለሁ። ዛሬም ይፈትነኛል። አሁንም አንዳንዴ ወደ አዙሪቴ በመመለስና በመቆም መሃል እታገላለሁ። አሁን ግን ቢያንስ የስሜቶቼ ያለማስተዋል ተገዢ አይደለሁም። ቀደም ሲል ችላ አለው የነበረውን አንድ ቀላል ነገር ተምሬያለሁ። ለኔ ራስን መግዛት የሚጀምረው በአንዴ ትልቅ ለውጥ በማምጣት አልነበረም። የሚጀምረው ማዕድ ላይ ነው፣ በአንዲት ውሳኔ፣ እንዲህ በማለት በቃኝ።
በባህላችንም ቢሆን መብላት የገሌ ልጅ አያሰኝም እንላለን። ይህ አገላለጽ በራሳችን ላይ ያለንን የቁጥጥር ብቃትና ለፍላጎት ተገዢ አለመሆንን በጥሩ ሁኔታ ይገልጻል። እናንተስ ምን ትላላችሁ? ተመሳሳይ ሁኔታ ያጋጠማችሁ እንዴት ተወጣችሁት? ኮመንት ላይ አሳውቁኝ እስኪ።